ሌላው ጌታቸው ይባላል። በዚህ በጉለሌ ክፍለ ከተማ ወረዳ 7 እንግዲህ ዛሬ ማግኘት ፈልጌ የመጣሁት ከዚህ በፊት በተለይ መታወቂያ ከማውጣት ጀምሮ ብዙ ሰርቪሶችን አግኝቻለሁ። አሁን በዋናነት የመጣሁት ያው ያላገባ መታወቂያ ነው መለያየን ለማሳደስ ነው የመጣሁት። ያው ሌሎቹን በተመለከተ ያው ረጅም ጊዜ ተገልጋይ እንደመሆኔ ብዙ ነገር ታዝቤያለሁ። ከበፊቱ አሁን የተሻሉ ነገሮች አሉ። በተለይ አገልግሎቱ በሲስተም ነው በሲስተም ነው በእርግጥ ዲማንዱ ብዙ ነው፣ ፈላጊ ብዙ ነው። ፈላጊ ብዙ ከሆነ ደግሞ ወረፋ ይኖራል። እንደዛ ነው ያለው። መስተንግዶ ግን ለእኔ ጥሩ ነው። የተሻሉ ነገሮችን አይቻለሁ። መስተንግዶ ላይ ያሉትን ሰዎች ከስተመራቸውን ወይም ደንበኛቸውን በጥሩ ፈገግታ እንደሚያስተናግዱ ታዝቤያለሁ በዛሬ አገልግሎት ማለት ነው። ቸርነት ከተማ ነው የሚባለው። ምክንያቱም የመጣሁት ጸጥታ ነው። ስለዚህ ከመጣሁ በኋላ ትናንት ወዲያ መጥቼ ነበር። መጣሁ፣ ሀሳቤን ተቀበሉ። ከዛ በኋላ የፈለግኩትን ነገር ያን ነገር ሳይሳካ ሲቀር እስከ ቦታው ድረስ ሄደው ጉዳዩ ቀጥሮኛል። ወደ ዛሬ ካሁን በኋላ ደግሞ እንደሚደርስ ባረክ መጣ የጠየቁትን ጥያቄ በአግባቡ ቦታ ተሰጥቶ በስርዓቱ አስተናግደውኛል። ማለት እስከ ቦታው ድረስ ሄዶ ማየት ማለት ቀላል አይደለም። እስከ ቦታው ድረስ ችግር ለመፍታት የተሞከረ መጨረሻ ደረሰበት ማለት ነው። መስተንግዷቸው በጣም ስሜ አሳምነው ለማ ይባላል። የወረዳ 7 ነዋሪ ነኝ። ጉለሌ ወረዳ 7 ነዋሪ ነኝ። እዚህ የተጠቀመ የመጣሁት የስራ አጥ ካርድ ለማውጣትና ለመደራጀት ነው። አሪፍ ነው። እንደ ወረዳው እስካሁን እንደ መንግስት አሰራሩ እንደ ሁኔታው እየተገለገለ ነው። አሪፍ ነው። እስካሁን ድረስ ምንም ነገር የለም። ያው በየወረዳው የተስተናገደ ነው። አሁን ጨርሼ እየወጣሁ ነው።